ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማ ባለቀ ሰዓት 94-95ኛ ደቂቃ ላይ ጎል አግብተው አድጉ ሁለቱም ዌስት ሃም ነበር 3 ነጥብ የሚገባው ምንም ቻንስ አልተሞከረበት። ይሄ ሰውዬ ማን ነው ይቀምላል ቀምሎ ይደረጃል ገና ማን ድሬድ ነው የሚሆነው ድሬድ ገባ አይደለ አድክም የሆናችሁ ሰዎች ማን ነው 1000 game 1000 days until Man United win 5 games in a row ሲል ሰማዋለህ ገና መቼም አታሸንፉም መቼም ዌልካም ቱ ዘ ፕሪሚየር ሊግ እስካሁን እኮ ንቀውሽ ነበር ቡድኖች ንቀውሽ እየገቡ ነበር ስታሸንፍ ነበር እድል እየሰጡሽ ስትከበሪ አሁን እኔ ምጮታሽ 3 አመት ሙሉ እንደዚህ ነው ከዌስት ሃም ጋር እንደዚህ አይነት እየጮት ከሄዱ ፕሪሚየር ሊግ ላይ ልብሶች እንደዚህ ነው የሚገጥሙኛል ማለት ሲጀመር ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ ምን ሆነሽ ነው አንድ ኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም ያ ሰውዬ ግን ይከምላል ከዜሮ ነው የሚጀምረው ገባሽ ከዜሮ ይላል አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል ቤተሰብ እንት በላለ እሺ ቶንዶስ ኤፍሲ እናስቆርጠዋለን ኤፍሲ በአውሮፓ በአሁን ሰዓት ምርጥ አቋም ያለው ቡድን ኤፍሲ አድክሞች ዋንጫውን እንበለዋለን አላቸው ዋንጫውን ኮድ ብረታችሁ አሁን ዩናይትድ እና አርሰናል እኩል ነጥብ ሆነን ከዚህ በኋላ ከኛ የተሻለ ነጥብ አታነሱ 4 ጌም አሸንፋችሁ በቃ አናታችን ላይ ይሄ ሊግ ለመብላት እኮ ምን እንደሚያስፈልግ እኛ 3 ያተን አውቀነዋል ዘንድሮ እንዴት አድርገን እንደምበለው አሳያል ትላንት ዝም ብለሽ ብቅ ብለሽ ምትበዩ ምናምን ነገር በቃ ይሄ ነገር ሰር አሌክስ ፈርጉሰን ብታይ ሊጉን እንደዚህ አትንቀውም ነበር 4 ጌም ስታሸንፉ ሰውየውን ከመቅመል ማዳም ሳትችሉ እኔ እኮ በጣም ነው የምታስቁኝ እሺ ማን ነው ዲሉዥናል ለምን አትነግሩም የአርሰናል ኤዲተር እስካሁን ዋንጫውን እንበለዋለን ምናምን ብለው ሲሰክሱ የነበሩ ሰዎች ማለት ነው ከሳምሪ እስከ አብዩኤል ድረስ ሰብስበ ዲሉዥናል ኤፍሲ ብለህ ቀቅርላቸው በአለም ላይ አንደኛ ዲሉዥናል ደጋፊ የማን ዩናይትድ ደጋፊ እኔ እኮ እንደዛ አላልኩም ጎስት እነዚህ ሰዎች ፋራ እንደሆኑ አቅነበርና ካልክ ኮሜንት ላይ ስትነግራቸው አላየንም ቪው በቪው የሚሆነው ብዙ የዩናይትድ ደጋፊ ስለሚስማማ ነው ገባ አይደል ጊንጥ ስንት እግር አለው መጀመሪያ እሱን አታውቅም አርክም ለክለባችሁ አቻ ምርጥ ውጤት ቢሆንም ጀለስካ መቼም አትቆረጥ ደግሞ ከዜሮ ነው የምጀምረው አይሻ ዛሬ ጸጉር ቤት ከች ስትል ጃረድ ቦን ክሎዝ ዳላት ሄርካት ኖ ሄርካት ቱዴይ እንኳን አይደለም ይሄ ሰውዬ ነው ራሱ ብሩኖና ካሪክ ራሱ የን ቻሌንጅ ቢጀምሩ እንደዚህ ጎፍሮ ነው የሚጠብቁ እንዴት አባቱ ነው የሚያረካው ይሄ ትሬንድ እና ልጁስ ታዲያ ምን ሰርቶ ይብላ 1.1 ሚሊዮን ፎሎወር ደርሷል እኮ በዚህ ቻሌንጅ ገባር ሌሎች የዩናይትድ ደጋፊዎችን ፈምሱበት የክለባችሁ ውድቀትን ቢያንስ ገባ ካፒታላይዝ አድርገን ለምን አትፈምስበትም እንደዚህ ሰው ያራድዬ ልጅ እንዴት አባቱ እንደሚመቸኝ አሁን ከነገ ጀምሮ ሄጄ እንዳለ ቪዲዮቹ ሪፖስት እስካሁንም እያደረኩ ነበር እስካሁንም ሪፖስት እያደረኩ ነበር አሁን ደግሞ አንድ ቪዲዮ ነው የማያመልጠኝ ገና 1000 day 1000 until Man United win 5 games in a row ይላል ገባ አይደል የፕሪሚየር ሊግ ቡድኖች ሲሪየስ ሆነው አክብረውሽ ሲገቡ እንደዚህ እኮ ነው አንቺ ማንሽ የትኛው አታክሽ ክፍት የሆነ ወይ ውልብዝ እኮ አክብሮሽ ገብቶ 4-1 ካሸነፍሽ በኋላ አክብሮሽ ገብቶ ውጤት እኮ ይዞቷል በስካሞሪም ጊዜ ቢሆንም እና ጀለስካስ ምን ልወጣል የሻምፒዮንሺፕ ማናጀር እኮ ሚድልስቦሮ ያባረረው ማናጀር እኮ ምን ጠብቀሽ ነበር የኮንፊደንስ ሂደት እኮ ነው 4 ጌም እኮ በኮንፊደንስ ነው የመጣሽው እንጂ ወፍ የለም አሁን ተከብረሽ ትጮታለሽ ተከብረሽ ትዋረጃለሽ ይሄ ሰውዬ ደግሞ ቀምሎ ይደርዳል ቦብ ማርሌ ነው የሚሆነው ታያለሽ ኒውካስል ስፐርስን የሁሉም ከማን ሲቲ እቺ ሁሉም ስለሆነ የሚሰጣት መጥቶ ልቅጥጥ ዘንድሮ ስፐርስ ልትወርድ ነው ፈራውላት ለምንድን ነው ለስፐርስ ያዘንኩት እኔ ሚኮስ ላይ የሚያሳዝነኝ ነው መሰለኝ ገባሽ በአንድ በኩል ልጁ ተስፋ እንዳይቆርጥ ፈራሉ ገባ አይደለም ምክንያቱም በጣም የሚያዝናናን ሰው ኳስ ማየት እንዳያስጠላው ብዬ ፈራሉ ገባ የክለብ ቀይር ምናምን አትበሉት ምክንያቱም ሚኮስ ስለማቀው የሚቀጥለው አመት በእርግጠኝነት ቻምፒየንሺፕ ያሉ ቡድኖች ላይ ምናምን ሲዝት ምናምን ልናየው ነው እሱን ሳስበው ደግሞ ትንሽ ዝናና ሳስበው ገባ አይደል ቻምፒየንሺፕ ላይ ደብል ቻንስ ምናምን ያለን ስንሰጠው ሊድዝ ዛሬ ከቸልሲ ጋር አቻ ወጥቶ 16ኛው
ዌስትሃም እየመራ ነው 26 ነጥብ ማለት ከዌስትሃም እና ከፎረስት 3 ነጥብ ልዩነት ማለት አንድ ቪክትሪ ገና አርሰናል ይለጥፍሻል ሊቨርፑል ይለጥፍሻል በቃ ዘንድሮ ቶተንሃም ሆትስፐርስ ወረደ ማን ሚቆየ በጣም ታሳዝኛለሽ ግን የቻምፒየንሺፕ ቪዲዮ ማየት ፈልጋለሁ ለምን ዋትፎርድ እዛ ይደብረዋል የመጀመሪያው ቡድን በታሪክ ቻምፒየንስ ሊግ እየተጫወተ ከቻምፒየንሺፕ ገባሻል ፒ የሚባል ቃል አይመቻለሁ በቃ ፕሪሚየር ወፌል ቻምፒየንሺፕ ቻምፒየንስ ሊግ ነው ገባሻል ቻምፒየንስ ግን ወፍ ቻምፒየን ማን ልንስቅብሽ ነው ማን ተዘጋጂ እሺ ሃንግማን ምን እሺ ነው ፕሮፌሰሩ ምን እሺ ነው 2-0 እየመራ 2 እኩል አደረጉበት ሊድሶች ማለት ዘንድሮ ሊድስ 4 ነጥብ ወሰደብሽ 4 ነጥብ ሊድስ ከባድ ቡድን ነው እመኝ አሁን ቪዲዮ ሲሰሩ ማለት ሊድስ ከባድ ቡድን እንደሆነ ታምናላችሁ ከዛላኛ 9-0 ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ ለዚህ ነው በየጊዜው ምገርፍሽ እርግጠኛ ነኝ አሁን ኦሬዲ መፎከር ጀምራችሁ አይደል ከ5 ጌም በኋላ ለምንገናኘው አሁንም እየፎከራችሁ ነው አሁንም አስቀይምሻለሁ ማንዬ ዣኦ ፔድሮ ችሏል በቃ አንድ ሰውየው ያነቃቃው ሰው ቢኖር ዣኦ ፔድሮ ነው እንደውም ፈርስት ሃፍ ያየው ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ዣኦ ፔድሮ ሲያገባ ይቻል ከዛ ፓልመር ፔናልቲ አይሳትም አለመሳት ራሱ እኮ ብቃት ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል ግን ፔናልቲ ኦፕን ፕሌይ ውስጥ ምን እሺ ነው ኦፕን ፕሌይ የለም እንዴ ሴት ፒስ ኤፊሲ ሆነሽም ሊድስ 4 ነጥብ አታስቢ አቻ ለቶፕ 4 በቂ ነው አቻ መውጣት ያቃታቸዋል በሜዳቸው ማለት ተረዳሽኝ አይደል ስለዛ ኖርም ጌም ዩናይትድ የሚለጠፍልሻል 1 ነጥብሽን ፒክ አፕ ታደርጋለሽ ትፍታም ቶፕ 4 ጨርሻል አታስቢ እሺ ተጠባቂው ጨዋታ ሃፍ ታይም 0-0 ወጥቷል ምንም ቻንስ ያልተሞከረበት ማለት እንደውም ሰመርቪል ለጥቂት ሞክሮ ነበር ላመንስ አወጣበት ማለት ኦናና አይደለም ላመንስ ይገባበታል እንጂ ኦናና አይደለም ልክስክስ ጎል አይገባበትም ይሄ ምርጥ ጎል ነበር ብሎክ አድርጎታል ይመቸው ቻንስ ግን ወፍ አየሽው ወይ የፕሪሚየር ሊግ ቡድኖች አክበሮች ሲገቡ እንዴት እንደሆነ ያየሽው ነው አንቺ 15 ጨዋታ አሸንፈሽ ምናምን ነገር ዋንጫ ትበያለሽ አንቺ ዱቄት ሆንሽ ሰውዬ አየሽው አይደል ሎ ብሎክ ራሱ አይደል በሚድ ብሎክ ቻንስ ክሬሽን ወፍ ሲያከብሩሽ ችግር ውስጥ ትገቢያለሽ አሁን እንደ ሊቨርፑል እንደሚጫወቱት እኮ አንቺ ቢጫወቱሽ ይቀምላል ይሄ ሰውዬ ይቀምላል day 1000 until Man United wins 5 games in a row ይላል አንተ አድክም ይሆን ሰውዬ ማለት ስለ ዋንጫ ታወራለህ እንዴ 5 ጌም ማሸነፍና ሰውዬው ማስላጨት ሳትችል እናስላጨዋለን በምን አይነት ስታይል እናስላጨው ምናምን ብላችሁ የሰከሳችሁ ሰዎች ማለት ይሄ ጌም 1-0 የምታሸንፉበት ወይ 1-0 የምትሸነፉበት ጌም እየመሰለ ስለሆነ ማለት መጣውልሽ አባቴ መጣውልሽ አይንሽን ነው ሼቭ ማድረግልሽ እንገናኝ ብቻ ሎ ብሎክ ሚድ ብሎክ ገና ሎ ብሎክ አላየሽም ሎ ብሎክ የሚጮቱን ቡድኖች አሉ ገና በሚድ ብሎክ ተሰቃየሽ አድክሚዎች ሰውዬ